በሰራችው ገንዘብ ባሏን ሳታስፈቅድ ለቤተሰቦቿ መላክ ትችላለች ወይንስ አትችልም ትላለች። ትችላለች። ሚስት የሰራችው ገንዘብ የራሷ ነው። ስለዚህ ፈለሃ ኩል الحقوق في التصرف به كما تريد እንደፈለገች የማድረግ መብት አላት። ገንዘቧን ማለት ነው፣ የራሷ ገንዘብ እስከሆነ ድረስ። ግልጽ ነው አይደለ? ከፈለገች ለባሏ መስጠት ትችላለች፣ ከፈለገች ለቤተሰቧ። የማንም ፍቃድ አትጠብቅም፣ የራሷ ገንዘብ እስከሆነ ድረስ ማለት ነው። አላህ ስብሓነሁ ወተዓላ ከፈለገችና ደስ ካላት ውስጧ ካመነበት ትስጣችሁ ነው ያለው፣ ለባል ራሱ ማለት ነው። አስገድዶ ይቀበላት ወይንም በሱ መብት ታንቀሳቀስ አይደለም ያለው፣ በሱ ትዕዛዝ ታንቀሳቀስ አይደለም ያለው። ግልጽ ነው አይደለ? ከፈለገች ለባሏ፣ ከፈለገች ለቤተሰቧ እንደፈለገች የመስጠት መብት አላት። ያለ ባሏ ፍቃድ ከፈለገች ለቤተሰቦቿ መስጠት ትችላለች፣ የራሷ ገንዘብ ስለሆነ ማለት ነው። ይህንን ወቅ ያ ጀማዓ ምን ብላ ያምናሉ አንዳንድ ሰዎች? ሚስት በባል ትዕዛዝ ስር እስከሆነች ድረስ፣ ባሏ እስከሆነ ድረስ ገንዘብ ያለ እርሱ ፍቃድ ለቤተሰቧ ሁሉ መላክ አትችልም ይላሉ። ከየት እንደመጣ ይሄ ነገር አላውቅም። ቁርአንም ሐዲስም ላይ የለም። ዑለሞችም እንዲህ አይነት ነገር በፍጹም አላስቀመጡም። ሰዎች እንደ ባህል አድርገው ይዘውታል። ከሃይማኖት ነው ይላሉ። በፍጹም ይሄ ከሃይማኖት አይደለም። ይህ ባህል ከኢስላም ጋር በፍጹም የሚጋጭ ነገር ነው። ሴት ልጅ የሰራችው ገንዘብ የራሷ ገንዘብ ነው። ያን ገንዘብ እንደፈለገች የማንቀሳቀስ መብት አላት። ግልጽ ነው አይደለ? ጭራሽ ለቤተሰቦችሽም ያለ እኔ ፍቃድ አትሰጭም የሚል ባል ሁሉ እንዳለ ብዙ ኮሜንት ያለሁኝ። ልትከለክላት ወንጀል ላይ ወይም ስህተት ላይ ያለን ሰው ከሰው ፊት ክብሩን በሚነካና በጣም ኃይለኛ በሆነ መንገድ አይደለም መመለስ ያለበት። ተመልከቱ፣ እቺን ምክንያት ለነብዩ ሰለላሁ ዐለይሂ ወሰለም ነው የሰጣቸው። ግመል የሚፈረጥጥ ግመል አለኝ የምትለዋን ንግግር ለነብዩ ሰለላሁ ዐለይሂ ወሰለም ነው የተናገሩ፣ ለማንም አይደለም። እሳቸው እና እሱም የሚያውቋት ኮድ ነች። እቺ እውነት አይደለችም፣ ማስተካከላት እያሉት ነው ነብዩ ሰለላሁ ዐለይሂ ወሰለም። ልክ እውነቱን ከተናገረ በኋላ ግን የርሐሙከላህ አሉትና ድጋሚ አንስተውበት አያውቁም። እስላም ምንድን ነው ብለው ጥያቄ ለሚያነሱ ሰዎች ወይም ማወቅ ለሚፈልጉ አጠር ባለመልኩ ኢስላም በአንድ አምላክ በአንድ ጌታ በአንድ ፈጣሪ መኖር የሚያምን ሃይማኖት። እንደ ኢስላም አስተምህሮ ሰማያትና ምድር አጠቃላይ ግዙፉ ዩኒቨርስ አጽናፈ ዓለም በጠቅላላ ካለመኖር ወደ መኖር የመጣው ህልውና ያለው ነገር ሁሉ የተፈጠረው በአንዱ አምላክ በአላህ ብቻ ነው ብሎ ነው የሚያስተምረው። ጌታችን በሱረቱል በቀራ ምዕራፍ 2 ቁጥር 163 ላይ ሲናገር አዑዙ ቢላሂ ሚነሽ ሸይጣኒር